በሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ በነገር ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ ምድል አይኖረውም። ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ፣ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪዥዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖት የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም። እናንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪዥዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛ ናችሁ ይቅርታ እንጠይቃቸዋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም። ሂዶን ነው የሚያተው። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ይሄ ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም። ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ። ገብቷችኋል አይደል? ግን ያው አላህ መሐሪ ነው። የኔ እምነቴ ፍጹም ነው። እኔ ግን ፍጹም አይደለሁም ብዬ መለሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም። ምንም እንዳታስቡ። ባይሆን እሱ አይደለም ይሄ ዝግጅት በጣም ትልቅ ዝግጅት ስለሆነ ለሀገርም ገጽታ ለታዳጊውም ለወጣቱም ትልቅ መነቃቃት የሚፈጥር ዝግጅት ስለሆነ እኛን ስፖንሰር ማለት ምርትና አገልግሎታችሁ በእኔ አማካኝነት ማስተዋወቅ የምትፈልጉ የማናጀሪ ስልክ ከስር አስቀምጥላችኋለሁ። እሱ ነው ኮንታክት አድርጉት ማለት ነው እንጂ ሌላ ነገር እንዳታስቡ። ኧረ ፈታ በሉ። እኔ አድናቂዎች ብዙ ናቸው። ይኸውላችሁ የኔ አድናቂዎች ሁሉም ነው። ሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያዊ ብቻ አይደለም። እጽዋቱ ምንን ያደንቃልና ሌላ ነገር አታስቡ። ፈታ በሉ ማለት ነው። እኛ ስፖርትን ለማሳደግ ብቻ ነው እዛ መድረክ የተገኘው። አበሻ ትላንት ከበቀሉ ጋር የነበረኝ ነገር አይታችኋል። ብዙዎቻችሁ ተደስታችኋል። በጣም ብዙ ሰው ተደስቶ ይኸው ስልኬ ዘጋሁት ነው በቃ አልቻልኩም። በዋትስአፕ ከውጪም ከሀገር ውስጥም ብዙ ሰዎች አድናቆታችሁን ዘርግፋችሁልኛል። በጣም አመሰግናለሁ። ቴንኪው። እኔ ብዙ አድናቂ እንዳለኝ አውቃለሁ፣ ግን አሁን በጣም በዛችሁ። ደስ ይላል። ግን ይሄ ኢቨንት በጣም ትልቅ ኢቨንት ነው። ትልቅ ስፖርታዊ ኢቨንት ነው። ሚክስድ ማርሻል አርትን ለማሳደግ፣ ታይ ቦክሲንግን ለማሳደግ፣ ቦክሲንግን ለማሳደግ ይሄ ማለት ለወጣቱና ለታዳጊው ትልቅ ነገር ይዘን እንደመጣን እኔ ደግሞ ትልቅ ተጽዕኖ ፈጣሪ መሆኔንም አሳይቻለሁ ትላንት በነበረ ነገር ማለት ነው። ግን ይሄ ዝግጅት ትልቅ ዝግጅት ስለሆነ ምርትና አገልግሎታችሁ ማስተዋወቅ የምትፈልጉ ድርጅቶች ቶሎ ኮንታክት አድርጉ። እኔ ማለት ቶሎ ሳይሞላባችሁ ቶሎ ኮንታክት አድርጉ። በዚህ ታች በምታዩት ስልክ
ኮንታክት አድርጉኝ እና ሲቀጥል ደግሞ በእኔና በበቀሉ መሀል ያለው ነገር ስፖርታዊ ጨዋታ ብቻ ነው። ስፖርታዊ ጨዋታ ደግሞ ውጪ ብትሄዱ መጀመሪያ ይባላሉ፣ ይተናነቃሉ፣ ማይገቡበት የለም። መጨረሻ ላይ ደግሞ ግን እኔ አሁን ለምሳሌ በቀሉን ዘርሬው ኖካውት አስወጥቼው አስነስቼው ስሜው ምናምን እጁን እንዳሸናፊ አንስቼው ነው ውድድሩ የሚያልቀው ማለት ነው። ስለዚህ ምንም ሳይድ ነገር የለም ማለት ነው። እሱም ለስፖርቱ ነው፣ እኔም ለስፖርቱ ነው የምንለፋው። ለወጣቱና ለታዳጊው ነው፣ ለአገር ገጽታ ነው። ለምን ካላችሁ ይሄ ዝግጅት ዓለም ላይ ያለ ሙሉ ህዝብ ነው የሚያየው ማለት ነው። ኢንተርናሽናል ሰርቲፋይ ስለተደረገ ማለት ነው። ኢቲኤፍሲ ሰርቲፋይ ተደርጓል በዚህ አይነት ውድድር። ስለዚህ ዓለም የሚያየው ነው። ለአገር ገጽታ በጣም ወሳኝ ነው ማለት ነው። ስለዚህ በሌላ ሳይድ አትዩት ለማለት ነው እሱ የሚናገረው። እኔ የምናገረው ነገር በሌላ ሳይድ አትዩት። ለስፖርቱ ብቻ ነው የቆም ነው። የላ ተፈደል እንገናኝ። ኖካውት ሳበላው እዛው እንገናኝ።